በመጀመሪያ ድፍን ምስራችንን የፈላ ውሃ ውስጥ ከትና እናበስለዋለን ከትንሽ ውሃ ሲቀረው በስሎ ሽንኩርትና ዘይት ጨው እንጨምርና እንጠብሰዋለን በመቀጠል ቃሪያ ለጣዕም ያህል የተወሰነ እንጨምራለን በዚህ መልኩ ምስራችንን ጠብሰን በቀላሉ ማዘጋጀት እንችላለን ጣዕሙ በጣም ቆንጆ ነው በመቀጠል ሊጣችንን ለማዘጋጀት 2 ኩባያ ፍርኖ ዱቄት እና 1 የሻይ ማንኪያ ጨው እናዋህዳለን በደንብ በመቀጠል 2 የሻይ ማንኪያ የሚሆን ፈላ ያለ ዘይት ሊጣችንን በኋላ ሲጠበስ ከሽ ማለት ባህሪ በደንብ ያመጣልናል ካዋሃድነው በኋላ ውሃ እየጨመረን ትንሽ አድርገን እናቦካለን ባንዴ መጨመር የለብንም ቀስ እያለን ሊጡ እንደምንፈልገው ለስለስ ያለ እስኪሆን ድረስ 1/3 ኩባያ ያህል ሊፈጅ ይችላል ግን በዚህ መልኩ ቀስ እያለን ስንጨምር እናውቀዋለን የሳምቡሳ ሊጥ በደንብ ስናሸው ይበልጥ ቆንጆና ለስላሳ ይሆንልናል ስለዚህ በደንብ ማሸት አለብን ሊጡ ይኸው ተዘጋጅቷል እኔ 6 ቦታ ነው ከፋፍዬ መጋገራቸው ያው በመጣድ ሳይዝ አስቤ ነው እናንተም ትንሽዬ ምጣድ ወይም መጥበሻ የምትጠቀሙ ከሆነ ሳይዙን ማሳነስ ወይም ደግሞ ሳይዙን ጨመር ማድረግ ትችላላችሁ ከዛ ሳሳ አድርገን እንዳምጣለን በጣም ቀላል ነው ማንኛውም ሳምቡሳ ራሱ ከዚህ በፊት ሰርቶ ማያውቅ ሰው በቀላል ሁኔታ ሊያዘጋጀው የሚችል ነው ያው በጣም እሳት እንዳይበላው ለብለብ ነው ማድረግ ያለብን ቶሎ ገልበጥ አድርገን ሊጥ የሚመስለው ከለር እስኪጠፋ ድረስ ሊጡን እየደራረብን በበቆሎ ዱቄትና በዘይት ማዘጋጀት ይቻላል ግን ይሄ በጣም ቀላሉ መንገድ ተጠቅሜ ላሳያችሁ ስለፈለኩ ነው ከዛ ሼፑ እንዲስተካከልልን መጀመሪያ ወፈር የሚለውን ፓርት ዳሩን እንቆርጥና እናውጣለን ይሄም ይጠበሳል እንደ ሳምቡሳው ከሽ ያለ ቆንጆ እንትን ነው የሚወጣው እንደምታዩት 3 ቦታ ነው መቆርጠው ተራርጌ በተበጫለው ለማጣበቂያ እንዲያገለግለን በመቀጠል ምስራችንን እናመጣለን ከዛ መጠቅለል እንጀምራለን ቀስ እያልኩ ነው የምጠቀልለው ያው ሰርቶ ማያውቅ ሰው በደንብ አንደርስታንድ እንዲያደርገው
በዚህ መልኩ ያው ሁሉንም እንጠቀልላለን ማለት ነው። ከዛ ዘይት በጣም መጋል የለበትም። በአንድ ጊዜ ውጭውን ያጠቁርብንና ከለሩን ያበላሽብናል። መካከለኛ የሆነ ሙቀት